ሁላችንም እንታገለው። ከዚህ በኋላ አላረገውም፣ ከዚህ በኋላ አላየውም፣ ከዚህ በኋላ አልሰማውም፣ ከዚህ በኋላ እዚህ ቦታ አልሄድም፣ ከዚህ በኋላ ይሄን ነገር አልናገርም ብለን በየቀኑ እየማልን እየተገዘትን በቀጣዩ ቀን ደግሞ ራሳችን የምናገኝበት የሆነ የኃጢአት ጉድጓድ አለ። ሁላችንም ያሰቃየን የመረረን ማለት አንዳንዶቻችን ጭራሽ መታገል ትተን እኔ በቃ የተፈጠርኩት ለዚህ ነው፣ እኔ መቼም ከዚህ ኃጢአት አልወጣም፣ እኔ መቼም የተሻለ ሰው አልሆንም ብለን ተስፋ የቆረጥን ሰዎች አሉ። በተለይ በእግዚአብሔር በተለይ በቤተክርስቲያን ቤት እናንተ ትምህርት ቤት ኦርቶዶክሶች እናንተ ብቻ ናችሁ፣ እናንተ ብቻ ናችሁ። የአዳራሽ አይሞላም ነበር ብዛታችሁ ማለት ነው። አላውቅም እንግዲህ ለምን ያልመጡት። ሰው በእግዚአብሔር ተስፋ ቆርጧል። ሰው በቤተክርስቲያን ተስፋ ቆርጧል። የቆረጠው እግዚአብሔር ትቶኛል ብሎ ሳይሆን እሱ ይገባኛል ብሎ ስለማያስብ። እንዴት እየተሳቀቀን እዚህ ግቢ እንደገባን ሁላችንም እናውቃለን አይደል? ያንን ኃጢአት ከሰራን በኋላ ራሳችንን እናየዋለን። ደግሞ የሚገርማችሁ ስናደርገው ደስ እያለን እኮ የምናደርገው፣ ልክ ሲያልቅ ልባችን መቃጠል ይጀምራል አይደል? ሁሉም ነገር ግልጽ ይላል። እንዴት የተረከስን የተዋረድን ሰዎች እንደሆነ። ከዛ መተን እዚህ ጋር ልንሳለም ስል ግንቡን መንካት እንፈራለን። ጉልላቱ ስንደ ቤተ መቅደስ መግባት አንፈልግም። ነጠላ ማድረግ ከዛ ጸሎት ማድረግ ደግሞ የማይታሰብ ነገር ነው ጭራሽ። አይምሮአችን ላይ ደግሞ ድምጽ ይመጣል አይደል? አታፍሩ አይላችሁ? ምንም እንዳላረገ ሰው አይንሽን በጨው አጥበሽ እግዚአብሔር ፊት ትንሽ አይከብድም? የሆነ ኤክስተርናል የሆነ ድምጽ እኛ እኮ አይደለም እና የማይሰቃይ ሰው የለም። ብቻችሁን መስሏችሁ ከሆነ እኛም አለን እንላችሁ። ሁሉም ሰው በዚህ ይታገላል። እኛ ብቻ አይደለንም። እግዚአብሔርን ያስደሰሱት የብርሃን አክሊል እንኳን አይምሯቸው ላይ ጭንቅላታቸው ላይ ተስሎ የምታዩት ቅዱሳን እንኳን በክፉ ልማድ ተሰቃይቷል። እና የመጀመሪያው ቃሬዛ ተሸካሚ የሰውን ነፍስ ገሎ ወደ መቃብር ይዞ ተሸክሞ የሚሄደው የመጀመሪያው ተስፋ አስቆራጭ ነገር ክፉ ልማድ ሱስ ነው። መቼ እንደገባንበት አናቅም፣ መቼ እንደያዘን አናቅም። የሆነ ቀን እንሞክረው ብለን የገባንበት ነገር አሁን እየታገለን እንኳን መውጣት አቃተ። ደግሞ የሚያስጠላው ነገር ለሰው ማውራት አንችል። በጣም ቤስት ፍሬንዶቻችን ናቸው ጓደኞቻችን ነው ብለን ብዙ ነገር ሼር የምናደርጋቸውን ሰዎች ይሄንን ድክመታችንን አውጥተን መናገር አንችል። ብቻችንን ነው የምንታገለው እዛ ጨለማ ክፍላችን ውስጥ ማንም ሳይሰማ። ስንት ቀን አልቅሰናል ስለዚህ ጉዳይ፣ ስንት ቀን ተማረናል፣ ስንት ተስለናል፣ ስንት ቅዱስ ተስላችኋል። የማይደረግ ነገር ደግሞ ልንገራችሁ ይሄ ነው። ስለ ኃጢአት በፍጹም እንዳትሳሉ። እሺ እሺ በሉ። ስለምን ግን ያው ቢጨንቀን ነው አይደል? ወደን ነው አይደል? እና ይገባኛል ክብደቱ። እንደዚህ ያደረገን እግዚአብሔር ስንት ነገር መሆን ሲጠበቅብን በማይሆን ኃጢአት ተጠላልፈን ክፉ ልማድ ተጠላልፈን ቤታችን ቁጭ ያለን ብዙዎች፣ እናንተ ብቻ ሳይሆን በጣም ብዙ ወጣቶች። ስለዚህ በዚህ በጣም በሚደጋገም ኃጢአት ምናልባት እኮ ንስሐ ገብተን እናውቃለን፣ ስጋ ወደሙ ተቀብለን እናውቃለን። ግን አንድ ሳምንት ሁለት ሳምንት አንሻገር ይወቀና ራሳችን እናገኘውና አንድ ሰው የሆነ ነገርን በጣም በተደጋጋሚ በሞከረ ቁጥር ነፍሱ እየዛለች እንደማይሳካ እያመነች ነው። እና ሰይጣን በጣም በተቻለው አቅም ያን ተስፋ ማቁረጥ ከጀመረ የፈለገ መጀመሪያ የሚያደርገው ነገር ይሄ ነው፣ ማስያዝ። እና ሁላችንም የምንታገለው ኃጢአት አለ። ሁላችንም ለመውጣት የምንጥረው ፕላን የምናደርገው መስከረም ላይ ከዚህ ይሄን አመት ብለን የጀመርነው ገና ወሩ ሳይልቅ የገባንበት ማለት ነው። እግዚአብሔር ከዚህ ኃጢአት ያወጣናል አያወጣንም? ያወጣናል። ግን እናምናለን ወይ? እናምናለን ወይ? ለራሳችሁ ያላችሁ አመለካከት ምን አይነት ነው? እውነት በዚህ ኃጢአት የተነሳ እኮ በጣም ብዙዎቻችን ራሳችን ጠልተናል። ራሳችን ጠልተናል። ለእግዚአብሔር ዲዘርቭ አላደረግም። ፍቅርን ዲዘርቭ እንደማናደርግ ነው የሚሰማን። በጣም ዲፕረስድ እየሆንን ነው። ለነገሮች ያለን ፍላጎት ቀንሷል። ድሮ በጣም ያስደስቱን የነበሩ ነገሮች አሁን አያስደስቱንም አይደል? ድሮ በጣም ኤክሳይትድ እንሆንባቸው ነገሮች አሁን ይሉ። ድሮ እንደዛ የጓጓንለት ስልክ ዛሬ ምን እንዳደረገን ታውቃላችሁ አይደል? ሹርሊ አንድ ነገር ልንገራችሁ፣ ሁላችንም ከስልካችን መላቀቅ እንፈልጋለን። አሁን ምን ላድርገው የምንለው ነገር አሁን ስልካችን። ግን ያን ትዝ ይላችኋል? ስማርትፎን ምናምን ቤተሰቦቻችን የነበረ ነገር ጌም ነበር የምንጫወተው እኮ ምንም አናውቅም ነበር። አሁን ነፍሳችንን አሳስሮ ቁጭ አድርጎናል። እንዴት ልትሆው ነው? ሁሉ ነገራችን ሆኗል። ኃጢአቱን የጀመርነው በዛ ነው። ክፋቱን የጀመርነው በዛ ነው። እግዚአብሔርን የሚያስተውን እሱ። እስኪ ማን ይሙት ከእናንተ ማለት አይናችንን ጨፍነን ጠዋት ስንነቃ እንዲህ በዳበሳ የምንፈልገው መዝሙረ ዳዊት ነው። ገና አንድ አይናችን ሳንገልጥ እንዲህ በአንድ አይናችን አይደል ቼክ የምናደርገው። አይለየንም የትም ቦታ።
እና ሳናስበው የገባንባቸው ነገሮች ጥሩ ናቸው ብለን የጀመርናቸው ነገሮች በጣም ነፍሳችንን አስረው አጥቁረው ናይን ከተባለችው ከደስታ ከራቅን ቆይተናል። ስንስቅም ፌክ ነው፣ ስንደሰትም ፌክ ነው። ሶሻል ባትሪያችን ሞቷል። አሁን ከሰው ጋር የመቀላቀል ፍላጎታችሁ እንዴት ነው? ይሄ ሁሉ ነገር የኃጢአት መንስኤ ግን እግዚአብሔር ቃል ገብቶልናል። ንስሐ የሚደገሙ ሚስጥር ኤክሶስ ጋር እና የሚደገም ሚስጥር የሆነው እኛ በተደጋጋሚ ኃጢአት እንደምንሰራ ስለሚታወቅ ብዙዎቻችን እኮ በዚህ ኃጢአት የተነሳ የንስሐ አባቶቻችን ያማረር መስሎን ጭራሽ አሁን የሸሸናቸው ሰዎች አይደል? መንገድ መቀየር ጀምረናል። አሁን ምን ብዬ ነው የኔ የምነግራችሁ ለሰባተኛ ጊዜ እያለ ሪሌት እንደምታደርጉ በደንብ አውቃለሁ፣ ይገባኛል። ስለዚህ ብቻችሁን አይደላችሁ። ሁሉም ይሄንን ታግሎ ኃጢአት እስከ ህይወት ፍጻሜያችን ድረስ እየታገልን እስከ መጨረሻው እየታገልን መቼ ነው መተው ካላችሁ ሞተን ስንቀበር ብቻ ነው ድል የምንነሳው። ኃጢአት ሁሌም ይፈትነናል። በዚህ መሃል ትልቁ ነገር ግን መነሳት ነው። ለዛ ነው እኮ ቅዱስ ዮሐንስ አፈወርቅ መውደቅ አዳማዊ ነው፣ ከወደቁበት አለመነሳት ግን ዲያብሎሳዊ ነው ይላል። እየሰማችሁ ነው? መውደቅ ምናዊ ነው? አዳማዊ ማለት ሰዋዊ ነው። በቃ ሰው ስለሆንክ ነው። እግዚአብሔር ስለወደቅክ አይደለም የሚከፋው፣ ስላልተነሳ ነው። ስለዚህ እግዚአብሔር ይወላችሁ ከመነሳታችን እንጂ ከውድቀታችን ጋር ምንም ነገር የለው። ብዙ ረጅም ደቂቃ እንዳልወስድ አንድ ታሪክ ነግሬያችሁ በዚህ ላይ ሰምታችሁትም ሊሆን ይችላል፣ ግን አይምሯችሁ ላይ መሳል ያለባችሁ ስለዚህ ህይወታችን ምንድነው ማድረግ ያለብን? አይኖ በጣም ተጨንቀናል፣ በጣም ጥሎናል፣ በጣም አዝነናል። እንዲነሳብን ማንፈልገው ርዕስ ተስፋ ቆርጠን ትተነዋል። ግን አንድ ነገር ልንገራችሁ። አንድ ወጣት እንደዚሁ ተማሮ ይሄድና ጠይቃቸዋል አቡነ ሺኖዳን፣ አባቴ እኔ መረረኝ፣ በቃ እነሳለሁ ወድቃለሁ፣ እነሳለሁ ወድቃለሁ፣ እነሳለሁ ወድቃለሁ፣ ስጋው ደግሞ እንቀበላለሁ፣ ንስሐ እገባለሁ፣ ከዛ ድጋሚ ወድቃለሁ። ግን አሁን ደከመኝ እና ልትወው ነው፣ ከዚህ በኋላ መታገሉ ልትወው። ከዛ የመጨረሻ ጊዜ አንድ የሚመክሩኝ ምክር ማድረግ ያለብኝ ነገር ካለ ብቻ ይንገሩኝ፣ እሱን እሞክረዋለሁ፣ ከዛ ተወዋለሁ አላቸው። እኔ ምንም መክር ነገር የለኝም፣ ምንም ሰጥ መፍትሄ የለኝም። ግን ቅድም ስታወራት የነበረችውን አረፍተ ነገር ቀደም ተከተሉ ላስተካክልህ አሉት። እሱ ሲል የነበረው ምንድን ነው? እነሳለሁ ከዛ ምን እላለሁ? ከኔ ጋር ናችሁ? እነሳለሁ ከዛስ ሲቀያየር ምን ይሆናል? ከዛስ እስኪ በወድቅም በሉ፣ ሁላችሁም በሉ፣ በወድቅም ምን እላለሁ? ድገሙት። አሁንም እሺ፣ ይሄ ነው ድል ማድረግ የምንችለው በዚህ ቃል ብቻ። በወድቅም ምን እላለሁ? ኃጢአት ሰርቻለሁ፣ አዎ ወድቄያለሁ፣ ነገ ግን እነሳለሁ። ስለዚህ ጸሎታችሁ እንዳታቋርጡ፣ ቤተክርስቲያን መምጣት እንዳታቋርጡ፣ ወደ እግዚአብሔር መሄድ እንዳታቋርጡ፣ በፍጹም ቃለ እግዚአብሔር ከመስማት እንዳትደክሙ። አይኑ በጣም ይገባኛል። ያንን በጣም እንጠላውን ኃጢአት ማታ አድርጎ ጠዋት ለጸሎት መቆም እጅግ በጣም ከባድ ነው፣ ይገባኛል። ምንም እንዳላረገ ሰው ነጠላ ለብሶ ቤተክርስቲያን መምጣት ከባድ ነው፣ ይገባኛል። መዝሙር መስማት በቃ ቀላል እንዳልሆነ ይገባኛል። ያለን ብቸኛ አማራጭ ግን ክርስቶስ ፊት ልክ እንደ ልጅ ሄዶ አጥፍቻለሁ፣ በቃ ይኸው ተመልሻለሁ፣ እምርሃለሁ፣ እምርሻለሁ ብለኸኝ፣ ይሄ አንተ ቃል ነው። ቃልህን ደግሞ ማትሸር አምላክ ነህ አውቃለሁ። ስለዚህ ማረኝ፣ ይቅር በለኝ እስክመለስ ድረስ ተነስቼ እስክቀር ድረስ እየወደቅኩ ምን እላለሁ? የሆነ ቀን ተነስተን በዛው እንቀራለን። እግዚአብሔር ያንን ቀን ቅርብ ያድርግልን።